ሰላም የተወዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በሞዛይክ ስፖርት የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ከቼልሲ ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከዛም በተጨማሪ በካራባኦ ካፕ ቼልሲ ምሽት 5 ሰዓት ላይ ሮብ ዕለት አርሰናልን የሚያስተናግድበት ጨዋታ ላይ ከጉዳት ዜና ጋር በተገናኘ በቼልሲ ቤት አቋሚ አሰላለፍ ውስጥ አይገኝም የሚሉትን ነገር እንመለከተናል። የሪስ ጂምሰን፣ የኮዌል፣ የማሎ ጉስቶ ጉዳትን በተመለከተም በዛሬ ስፖርታዊ ዜናችን ላይ እንመለከታለን። በጥር ዝውውር መስኮት ሊቨርፑሎች ማንን ሊያስፈርሙ እየተንቀሳቀሱ ነው የሚለውን ጉዳይ በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይጠቀሳሉ። ከእናንተ የሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ ለቼልሲ ደጋፊዎች እንዲደርስ ላይክ የማድረግ ግዴታ እንዳለባቸው አውቃለሁ። የቼልሲ ደጋፊዎች እንደምትሰምሩኝ በጣም እርግጠኛ ነኝ። ወደ አጫጭር ስፖርታዊ ዜናዎቼ አልፋለሁ። ቀደም ብዬ ወደ አነሳሁት አጫጭር ስፖርታዊ መረጃቼ ሳልፍ በጥር የዝውውር መስኮት ቼልሲን የሚያገናኝ አጫጭር መረጃዎችን በማጋራት ስፖርታዊ መረጃዎችን ጀምራለሁ። ሉካስ ፓኬታና ቼልሲን የሚያመላክት አንድ መረጃ ላጋራችሁ። ሪና ሙራ የተባለ ጋዜጠኛ እንግዲህ ሉካስ ፓኬታን ለማስፈረም ቼልሲዎች ፍላጎት እንዳላቸው ጠቅሷል። ቼልሲዎችን በተጫዋቹ ላይ ትክክለኛ የሆነ ፍላጎት እንዳላቸው የሚያመላክት መረጃዎች እየወጡ ይገኛሉ። ፋብሪዚዮ ሮማኖ እዚህ መረጃ ላይ ምን አለ የሚለውን ነገር በቀጣይ ተከታትዬ ማጋራችሁ ይሆናል። ዛሬ በወጣው መረጃ መሰረት ግን ሉካስ ፓኬታን ለማስፈረም ቼልሲዎች ፍላጎት ማሳየታቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛም በተጨማሪ ቼልሲ በክረምት የዝውውር መስኮት አንድን ተጫዋችን ለማስፈረም ሙከራ አድርጎ አልተሳካለትም ነበረ። የዚህን ተጫዋች ዝውውር በድጋሚ ስሙ ከቼልሲ ጋር መያያዙ ቀጥሏል። ቼልሲ በጥር የዝውውር መስኮት የተለያዩ አማራጮችን ለማስፈረም እንቅስቃሴ እንደሚያደርግ ይጠበቃል። ምንም እንኳን እስካሁን ድረስ ተጨባጭነት ያለው እንቅስቃሴ በጥር የዝውውር መስኮት ቼልሲዎች ማድረግ ባይችሉም፣ ነገር ግን በቀጣይ በቀሩት ቀናቶች ውስጥ አንዳንድ ተጫዋቾችን ለመመልከት እንደሚሞክሩም ይጠበቃል። ከክለቡም አንዳንድ ተጫዋቾች ይለቃሉ ተብሎ ይጠበቃል። በአዲሱ አሰልጣኝ በቼልሲ ቤት አንድ ተጫዋች አይቆይም የሚል መረጃዎች ሲወጡ ነበረ። ይህ ተጫዋች ማን ነው? በዛሬ ስፖርታዊ መረጃዎች ላይ ያጋራችኋለሁ። ቀደም ብዬ ወደ ጠቀስኩላችሁ ቼልሲ ከዚህ በፊት ክረምት የዝውውር መስኮት ሙከራ አድርጎ ያልተሳካለት ተጫዋችን በተመለከተ ዛሬም በድጋሚ መጥቷል። ቼልሲ በስፔን ሊጋ ሁለት ተጫዋቾችን እየተመለከተ መሆኑን ተዘግቧል። ፌርሚን ሎፔዝ እና ጁሊያን አልቫሬዝን ለማስፈረም ቼልሲዎች እንደሚፈልጉም ተዘግቧል። እስከ 300 ሚሊዮን ፓውንድ ድረስ እንግዲህ በጀት ያስፈልጋቸዋል ሲል ካች ኦፍ ሳይድ አጋርቷል። ፋብሪዚዮ ሮማኖ እንደዘገበውም ከሆነ ከዚህ በፊት ቼልሲዎች ተጫዋቹን ለማስፈረም ቀጥተኛ የሆነ ንግግር ማድረጋቸውን ጠቁመዋል። ምንም እንኳን ቼልሲዎች ለዚህ ተጫዋች ትክክለኛ የሆነ ፍላጎት ቢኖራቸውም ባርሴሎናዎች ግን ተጫዋቹን ለመሸጥ አልፈለጉም እና በጊዜው ቼልሲ ተጫዋቹን ዝውውሩ ሳይጨርስ ቀርጧል። ዳይሬክት የሆነ ኮንታክት ማድረጋቸው የሚዘነጋ ጉዳይ አይደለም ሲል ጠቅሷል። ፌርሚን ሎፔዝ በአሁን ጊዜ በባርሴሎና ቤት በቋሚነት እየተጫወተ የሚገኝ ተጫዋች አይደለም እና በጥር የዝውውር መስኮት የመልቀቁ ነገር በጣም እየተቃረበ ይመጣ ይመስላል። ከዚህ ጋር የተገናኘ መረጃ በድጋሚ ቼልሲና ፌርሚን ሎፔዝን የሚያገናኝ መረጃ መውጣቱን የሚያመላክት መረጃዎች በሰፊው እየተዘገቡ ይገኛሉ። ሌላኛው የምንመለከተው ጉዳይ ዌስትሃሞች የቼልሲ ግብ ጠባቂ ሁለተኛ ግብ ጠባቂ የሆነውን ለማስፈረም ፍላጎት ማሳየታቸውን የሚያመላክት መረጃዎች መጥቷል። ፊሊፕ ጆርጊንሰንን ለማስፈረም ዌስትሃሞች ፍላጎት ማሳየታቸውን ተዘግቧል። በኑኑ ስፒሪቶ ሳንቶስ የሚመራው ዌስትሃም ይህንን ግብ ጠባቂ ለማስፈረም ፍላጎት አሳይተዋል። ምንም እንኳን በአዲሱ አሰልጣኝ ፊሊፕ ጆርጊንሰን እድል ይሰጠዋል ተብሎ ቢጠበቅም በጥር የዝውውር መስኮት ግን ዌስትሃሞች ለግብ ጠባቂው ፍላጎት ካሳዩ ክለቦች ውስጥ ስማቸው ቀዳሚ ቦታ ተሰጥቷል። ወደ ዌስትሃም ይዘዋወራል ወይስ አይዘዋወርም የሚሉ ነገር በቀጣይ ከምንጠብቃቸው ጉዳዮች ውስጥ ይካተታሉ። ሌላኛው የምንመለከተው ጉዳይ እንደ ፉትቦል ለንደን ዘገባ ከሆነ ቼልሲዎች በሉካስ ፓኬታ ጋር ትክክለኛ የሆነ ፍላጎት ማሳየታቸውን የሚያመላክት መረጃዎች በጣም በሰፊው እየተዘገበ ይገኛሉ። ሉካስ ፓኬታ ከቼልሲ ጋር በጣም ትኩረትን የሳበ ዜና እየሆነ በሰፊው መጥቷል። የአዲሱ ቼልሲ አሰልጣኝ ሊያም ሮዛሪዮ በቀጣይ እንግዲህ ይህን ተጫዋች ለማስፈረም እንደሚሰሩም ይጠበቃል። በጥር የዝውውር መስኮት ላይ እንግዲህ ቼልሲዎች ያለባቸውን ክፍተቶች ለመድፈን ወደ ገበያው ላይ ወጥተው ተጫዋቾችን እየተመለከቱ መሆናቸው ይታወቃልና ዛሬ ዕለት ስሙ ሉካስ ፓኬታ ከቼልሲ ጋር መገናኘቱ ደግሞ አዲስ መረጃ መሆኑንም ተዘግቧል።
ሌላኛው ለካራባኦ ካፕ ጨዋታ አርሴናሎች 2 ተጫዋቾች የመሰለፍ እድላቸው አጠራጣሪ መሆናቸውን ተዘጋ። ዊሊያም ሳሊባና ሪካርዶ ካላፊዮሪ በዚህ ጨዋታ ላይ የመገኘታቸው ነገር አጠራጣሪ እየሆነ መጥቷል። ሊያንድሮ ትሮሳርድም እንግዲህ እረፍት መሰጠቱ ወይስ ከጉዳት ጋር የተገናኘ ነው በቋሚ አሰላለፍ ውስጥ ያልተሰለፈው የሚለው ነገር ትኩረትን ስቧል። በተለይ ደግሞ ዊሊያም ሳሊባ በዚህ ጨዋታ ላይ የማይሰለፍ ከሆነ ቼልሲዎች የበላይነት የሚወስዱበት እድል እንዳለ በሰፊው እየተዘገበ ይገኛል። የካራባኦ ካፕ ጨዋታን በተመለከተ በቼልሲ ቤት ያለ የጉዳት መጠንን በተመለከተ አጋራቸዋለሁ። ቼልሲዎች እንደሚታወቀው ብዙ ተጫዋቾች ጉዳት ላይ እንዳሉ ይታወቃል። በአዲስ አሰልጣኝ እንግዲህ ድልን የጀመሩት ቼልሲዎች በካራባኦ ካፕ ከአርሴናል ጋር የሚያደርጉት ጨዋታ በጣም በሰፊው እየተጠበቀ ይገኛል። የሪስ ጀምስና የማሎ ጉስቶ ጉዳትን በተመለከተ አንድ አዲስ መረጃ ላይ አጋራችሁ። ማሎ ጉስቶ ለጨዋታው የመድረሱ ድል በጣም እየተቃረበ መምጣቱን የሚያመላክት መረጃዎች ወጥቷል። ምንም እንኳን የቼልሲ አሰልጣኝ መረጃውን ለመናገር ቁጥብነት ቢታይባቸውም ነገር ግን ተጫዋቹ አርሴናል ጨዋታ የመድረሱ ነገር በጣም መጠኑ ከፍ እያለ የመጣ ይመስላል። የሪስ ጀምስ በዚህ ጨዋታ ላይ መገኘት ደግሞ ለቼልሲ ምን ያህል ጥቅም እንዳለው ይታወቃል። ነገር ግን እስካሁን ድረስ ባለው መረጃው መሰረትም ሪስ ጀምስ ለዚህ ጨዋታ ብቁ መሆንና ለመሆኑ እንግዲህ በጋዜጣዊ መግለጫቸው ላይ የቼልሲ አሰልጣኝ ግልጽ አድርገው መናገር አልፈለጉም። ሰሚ ካፕ እንግዲህ ካራባኦ ካፕ አርሴናል ከቼልሲ የሚያደርጉት ጨዋታ ሁለቱም እንግዲህ በጣም ጥሩ ጨዋታ ያደርጋሉ ተብሎ ይጠበቃል እና ቼልሲዎች ግን በጣም ወሳኝ የተባሉ ተጫዋቾችን አጥተው ጨዋታውን እንደሚያደርጉም ይጠበቃል። እስካሁን ባለ መረጃ መሰረት ግን ሪስ ጀምስ ለጨዋታው የመመለሱ ነገር መቃረቡን የሚያመላክቱ መረጃዎች ተዘግቧል። ኮል ፓልመርን በተመለከተ ግን ኮል ፓልመር ለጨዋታው ዝግጁ የመሆኑ ነገር አጠራጣሪ መሆኑን እየተዘገበ ይገኛል። በጥር የዝውውር መስኮት ቼልሲዎች በጥር የዝውውር መስኮት ቼልሲዎች ክለባቸውን ለማጠናከር በገበያው ላይ የተለያዩ አማራጮችን እየተመለከቱ መሆናቸው በዛሬ ላይ ከወጡ መረጃዎች ለመረዳት እንችላለን። ከቼልሲ ዝውውር ጉዳይ ጋር በተገናኘ ያለን አጫጭር ስፖርታዊ መረጃዎች ለምሳሌ ማርክ ጌሂና ቼልሲን የሚያገናኝ መረጃዎችን በአብዛኛውን ሲዘገቡ ነበረ። ነገር ግን ታማኝነታቸው ዝቅተኛ ከመሆኑ ጋር በተገናኘ ማርክ ጌሂ ወደ ቼልሲ የሚያደርገው ዝውውርን በተመለከተ የወጣው መረጃ ይህን ያለ አመርቂ ያለ መሆኑን ተዘግቧል። ፈርሚን ሎፔዝን በተመለከተ ግን እንግዲህ ቼልሲዎች ከዚህ በፊትም በክረምት የዝውውር መስኮት ተጫዋቹን ለማስፈረም ቀጥተኛ የሆነ ግንኙነት ማድረጋቸው ፋብሪዚዮ ሮማኖ ዘግቦታል። በድጋሚም ተጫዋቹን ለማስፈረም ቼልሲዎች ፍላጎት መኖራቸውን የሚያመላክት መረጃ በሰፊው እየተዘገበ ይገኛል። ቼልሲዎች በጥር የዝውውር መስኮት ተጫዋች ለማስፈረም በገበያው ላይ ያሉ አማራጮችን እየተመለከቱ ይገኛሉ። አንድ ተጫዋች ግን ከቼልሲ እንደሚሰናበትም በሰፊው እየተዘገበ ይገኛል። ይህ ተጫዋች ማን ነው የሚሉትንም ነገር እንመልከት። በጥር የዝውውር መስኮት የመልቀቁ ነገር እውነት እየሆነ የመጣ ይመስላል። ይህ ተጫዋች ግን ማን ነው የሚሉትን ነገር እንመልከት። ምክንያቱም በአሰልጣኝ ሮዛሪዮ ስር እንግዲህ በቀጣይ እድል አይሰጠውም የሚባል ነገር እየወጣ ይገኛል። ከዚህ ጋርም ተያይዞ ተጫዋቹ በጥር የዝውውር መስኮት ቼልሲን የመልቀቁ ነገር እውነት እየሆነ የመጣ ይመስላል። ማን ነው የሚለውን ነገር እንመልከት። ታየርክ ጆርጅስ እንግዲህ በጥር የዝውውር መስኮት ቼልሲን ከሚለቁ ተጫዋቾች ውስጥ ይሆናል ተብሎ ይጠበቃል። ምንም እንኳን በሱ ቦታ ላይ ጥሩ የተባለ ጨዋታን እያደረገ የሚገኘው ጊንተስ ከመኖሩ ጋር በተገናኘው ይህ ተጫዋች እንግዲህ እድል ለማግኘት ሲል ክለቡን ለቆ ከቼልሲ የሚሄድበት እድል እንዳለ እየተዘገበ ይገኛል። ከቼልሲ ዝውውር ጉዳይ ጋር በተገናኘና በቼልሲ ቤት ያሉ አጫጭር ስፖርታዊ መረጃዎችን ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁም መልካም ጊዜ የተመኘው ቻው።